ما لكم لا تنطقون فراغ عليهم ضربا باليمين ኢየሱስን በተመለከተ ነው የጠየቀው። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው። የመጣሁት ከጅማ ነው። ሰሚራ ዛኪር መሐመድ ይባላለሁ። እዚህ መምጣት የቻልኩት ትላንትና ሳምንት ቅዳሜ ነበረ። በጣም ቴሌቪዥን ይከታተላለሁ፣ ግን ሰይጣን በመሃል አጠፋብኝ። ይሄን ቴሌቪዥንም እንዳላይ እኔማ እዛ መሄድ አለብኝ፣ በቃ ነገሬ ሁሉ የሚፈታ እዛ ነው ብዬ ነው የተነሳሁት። ሕፃን ልጄን ይዤ በጠላት ጠፍቼ ነበር፣ አልጠፋውም። ዛሬ ግን ሁሉ ለመናዬ ተመለሰ። መልክሽም ይመለሳል ብሎኛል። ምን አረክ ፊቷን ቆንጅዬ ነበረች። ንብረቷ ወስጄ ፎቅ አላት፣ ጅልማ ሱቅ አላት። 7 ተደራጅተን ነው የሰራንባት። የእሷ ሀብት እንወስዳለን ብለን ነው። ኧረ ብዙ ብር ነው ያወጣነው በእናትህ። አሁን ይፈርሳል ስራችሁ፣ ምን ትሆናላችሁ? ምን እንሆናለን? እዩ እዩ ያለች አበላሽታለች ነገሩን። ደጋግሜ እኔ መናገር የምፈልገው መዳን እዚህ ብቻ ነው ያለው። እውነት እናገራለሁ። እኔ እንደምታዩት ያው ከየት እንደመጣሁ ታውቃላችሁ ሁላችሁም። መዳን ግን እዚህ ነው ያለው። ሰላም ነኝ። በጣም ጸጋው ይብዛለት። ኢየሱስን በተመለከተ ነው የጠየቀው። ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ ምንለውን ከመግለጻችን በፊት እነሱ እንደሚሉት ራሳቸውን እንጠይቃቸው። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድነው የምንረዳው? እስኪ ኢየሱስ ራሱ እግዚአብሔር ነው፣ የእግዚአብሔርም ልጅ ነው። ጥሩ፣ እሱ የእግዚአብሔር ልጅ ከሆነ አባቱ ማን ነው? ማን ነው? ራሱ ነው። ለምን ራሱ እግዚአብሔር ነው ብለውናል። ይሄን እንዳትረሱ። ኢየሱስ ማን ነው? እግዚአብሔር ነው። ከዛ ሳልናቸው የእግዚአብሔር ልጅ ነው አሉን። ኢየሱስ የእግዚአብሔር ልጅ ነው። እሺ አባቱ ማን ነው? ራሱ እግዚአብሔር ተብሏል። ራሱ ለራሱ አባት ነው፣ ራሱ ለራሱ ምንድነው? ልጅ። እንዴት ነው ሰው የሚረዳው? አይ አንተ አልገባህም እንደዛ ማለታችን ሳይሆን አባቱ ሌላ ነው፣ አብ ይባላል፣ እሱ ደግሞ ወልድ ነው፣ ሌላ ነው፣ ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር? እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ካልሆነ እንዴት አድርገን ነው ሰው የሚረዳው? ለዚህ ነው እኮ ቁርአን ሲመጣ ቁል ሁወላሁ አሐድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም አለ። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ ታዲያ? አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ በዘመን ካልተቀዳደሙ እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይልናል። እናንተ ጋር የተገጠመው የመላእክት ጭንቅላት በምን እንረዳው? አላህ ሰው አድርጎ ነው የፈጠረን። እምናየው ነገር ነው። እኛ ግን ምናምነው አላህ ጌታችን ነው፣ እኛ ባሪያው ነን። እሱ ፈጣሪያችን ነው፣ እኛ ፍጡሮቹ ነን። ፈጣሪና ፍጡር ምንም ያገናኛቸው ነገር የለም ነው። ስለዚህ ኢሳ የአላህ ባሪያ እንጂ ልጁ አይደለም። የሱ ነብይ መልእክተኛ እንጂ አምላክ አይደለም። ተመልሰው አዳኝ ነው ይሉናል ተባለ። ጥሩ፣ ምን አድርጎ ነው ያዳነን?
እውነትም መንገድም ሕይወትም እኔ ነኝ ከኔ በቀር ወደ አብ የሚያደርስ የለም ብሏል ብሎ ሁሌ ይሰብኩናል። ቃሉን በትክክል ቢገባቸው ኖሮ ነብይ መሆኑ ነበር የሚረዱት። ምክንያቱም በኔ በኩል ካልሆነ በቀር ወደ ማን መድረስ አይቻልም አለ? ወደ አላህ። እሱ አምላክ ከሆነ እሱ ጌታ ከሆነ በሱ በኩል ወደ ሌላ መድረስ ለምን አስፈለገ? የሰዎች የመጨረሻ ግባቸው አምላክን ማግኘት ነው አይደለም? ያ ከሆነ ያ አምላክ ደግሞ ኢየሱስ ነው ከተባለ ኢየሱስ ወደ ማን ነው የሚወስደን? ወደ ማን? ወደ አብ። እሱ ማን ነው ታዲያ? አምላክ ወደ ሌላ አምላክ ይወስደናል? ምን ማለት ነው? ስለዚህ እሱ መንገድ ከሆነ እሱ ድልድይ ከሆነ ስራው ምንድነው? ነብይ ነው ማለት ነው፣ መልእክተኛ ነው። ሰዎችን ወደ ማን እያደረሰ ነው? ወደ አላህ እያደረሰ ነው። የሰዎች የመጨረሻ ግብ ደግሞ ማንን ማግኘት ነው? አላህን። አምላክ የሚባለው መንገድና ድልድይ የሆነው ሳይሆን መዳረሻችን የሆነው ነው። ራሱ አምላክ ከሆነ አምላክ ወደ ማን ይወስደናል? ከሱ በላይ ወዳለው አምላክ። አሃ እንደ ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር ምክትል አምላክ አለ ማለት ነው። አላህ ሂዳያ ይስጣቸው። ይሄ አእምሮ ካልተዘጋ በስተቀር ሰው እንዴት ይቀበለዋል? እኛ ግን የምናምነው ከአላህ ውጪ የሚያድን ከአላህ ውጪ አምላክ ሌላ የለም ነው። ግልጽ ነው። አላህ ያድናል ነው። በመጽሐፍ ቅዱስ ውስጥ እኔና አብ አንድ ነን የሚል አለ። ምን ትላለህ ነው መጠየቅ ያለበት። በርግጥ በቃሉ የሚያምንበት ክርስቲያን ወገናችን ነው። እኔ ጥያቄ ነው ማነሳው እዚህ ላይ፣ አንተ እንደመልሱ ሰደው። እኔና አብ አንድ ነን ብሏልና ኢየሱስ ራሱ እግዚአብሔር ነው ይሉኛል። ምን ብዬ ልመልስላቸው ከሆነ ያንተ ጥያቄ? አንደኛ እዛው ጥቅስ ላይ ጥያቄ አንሳላቸው። እኔና አብ ካለ ስለ ስንት አካል ነው የሚያወራው? ስለ ሁለት አካል። ስለዚህ ስለ አንድ አምላክ አይደለም የሚያወራው። መጀመሪያውኑ እኔና አብ ብሎ ሁለት መሆናቸውን ተናገረ። ሲዘጋው ደግሞ ማሰሪያ አንቀጹ ላይ አንድ ነን አለ እንጂ አንድ ነኝ አላለም። አንድ ነን ኢንዲኬትስ ዋት? ነን የሚለው ቃል ምንን ያመላክታል? ተርሙ ፕሉራል መሆኑን ነው፣ ከአንድ በላይ መሆናቸውን ነው። ስለዚህ ሲዘጋውም አንድ ነን ካለ ሁለት ናቸው ማለት ነው። አሁን የሚነሳው ጥያቄ ሁለት ከሆኑ ለምን አንድ የምትለዋን ቃል ተጠቀመ ነው? እኔና አብ በማለት የተለያዩ መሆናቸውን ከገለጸ ሲዘጋውም አንድ ነን ብሎ ነን በሚለው ውስጥ እሱና አብ እነማን የሚል ጥያቄ ነው የሚያነሳው። ነን ካለ ማን ሳይሆን እነማን የሚል ጥያቄ ካነሳ ሁለት መሆናቸውን ከነገረን ለምን አንድ የምትለዋን ተጠቀመ ነው። በቃ ተግባባን። ስለዚህ ይሄ አንድነት ትላላችሁ የዓላማ የመርህ አንድነት እንጂ የጌትነት የአምላክነት አይደለም ነው። ምክንያቱም የጌትነት የአምላክነት አለመሆኑን አንድነቱ ሌላ መሆኑን በምን እንረዳለን? አንድ አንቀጽ ወደ ኋላ ስትመለሱ 29ኛው ቁጥር ላይ አሁን እነሱ የጠቀሱት ዮሐንስ 10:30 ነው። 29ኛው ላይ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም። ስለዚህ እኔና አብ አንድ ነን አለ። የሰጠው አባቱ ከሁሉ እንደሚበልጥ ከተናገረ አንድነቱ የደረጃ የክብር ሊሆን አይችልም። ይሄን መብለጥ ደግሞ በሌላ ቦታ ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ወደ አብ በመሄዴ ደስ ባላችሁ ነበር፣ ምክንያቱም አብ ከእኔ ይበልጣል አለ። ከእኔ ይበልጣል። እዚህ ጋር አንድ እያለ እዚህ ጋር እንዴት መብለጡን ተናገረ? አንድነቱ ሌላ ነው። የስልጣን የደረጃ አይደለም፣ የእውቀት አይደለም። ማርቆስ ወንጌል 13:32 ላይ ስለዚያች ቀን ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ልጅም በ1980 ትርጉም ወልድም ቢሆን አያውቅም። ያቺ ሴት ቂያማ ያቺ ቀን ቂያማ ሰዓቲቷ አላውቅም ምን ያለ አብ ግን ያውቃል አለ። ስለዚህ በእውቀት አንድ አይደሉም፣ በስልጣን አንድ አይደሉም። ዮሐንስ 5:30 እኔ ከራሴ አንዳች ላደርግ አይቻለኝም አለ። ከራሱ ምንም ማድረግ አይችልም፣ እግዚአብሔር ግን ይችላል። ስለዚህ ስልጣናቸው አንድ አይደለም። እንደሰማሁኝ እፈርዳለሁ አለ። እንደሰማው ከማን ነው የሚሰማው? ከአምላኩ ከተባለ አምላኩስ ከማን ይሰማል? ከማንም አይሰማም፣ በራሱ ነው የሚያደርገው። ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። የራሱን ፍቃድ ሳይሆን የማንን ነው የሚሻው? የላከኝን። ማን ላከው? አንድ ከሆኑ ራሱ አይሆንም። ስለዚህ አንድ የምትለዋ የዓላማ አንድነት ነች እንጂ የመለኮት የጌትነት አይደለም። በቃ በግድ እንጠምዝዘውና እነሱ እንዳሉት አይ በጌትነትም በአምላክነትም እኩል ናቸው ይበሉን። ጥሩ ተቀበለናል። ግን ጥያቄ ያለን ኢየሱስ ከእግዚአብሔር ጋር በጌትነት በአምላክነት እኩል ከሆነ
እኩል ስልጣን ያላቸው ስንት ጌቶች አሉ? ስንት አሉ? ጌታ ስንት ነው ስትሏቸው ደግሞ እንዴት ጌታ አንድ ከሆነ እኩልናው ምን አመጣው? ምክንያቱም ቅድም አንድነቱ የዓላማ ነው ብለን ማስረጃን ስንጠቀስ ይሄ ያንተ ትርጉም ነው አንቀበልም አላችሁ። እሺ የእናንተን ነገሩን ስንል አንድ ነን ያለው በሁሉ ነገር ነው። በጌትነትም በስልጣንም ባገዛዝም አንዱ ከሌላው አንዱ አይበልጥም ሌላው አያንስም ካሉ ስለዚህ በስልጣን ባገዛዝ እኩል የሆኑ የማይበላለጡ ስንት አምላኮች አሉ? እሺ ሁለት አምላክ አለ እንበል። አይ ሁለቱም አይደለም አንድ ነው ይሉናል። እሺ ከሁለቱ አንዱን ምረጡልና አንድ ነው እንድንል አይ ሁለቱም አንድ ናቸው። እንዴ አንድ ከሆኑ ለምን ሁለቱም ብላችሁ ጀመራችሁ? ሁለቱም አንድ ናቸው። ሁለት ከሆኑ በኋላ አንድ እንዴት ይባላሉ? ስትዘጉት ደግሞ አንድ ናቸው ነው አልተባለም። ናቸው እነማን ናቸው? ቁጥሯቸው እነንትና ሊባል ነው አምላክ ናቸው አይባልም። ነው የሚባለው። አላህ አንድ ነው እንላለን እንጂ እና አላህ አንድ ናቸው ይባላል። ስለዚህ ምንድነው የምንረዳው? ምረጡልን አንዱን። የትኛው ነው የኛ ጌታ? እግዚአብሔር ወይስ ኢየሱስ? ሁለቱም እኮ አንድ ናቸው ይላል። ሁለቱም እኔ ሁለት መሆኑን ሰምቼ አላቅም ነበር ስትለው ኖ አምላክማ አንድ ነው ሁለት አይደለም። እና አንድ ናቸው ያልከው ስንቱን ነው? ሁለቱም። አርዘይቱ ሁለት ናቸው እንዴ? አይ አንድ ናቸው። አንድ ከሆኑ ነው በለኝ ናቸው አትበል። እነማን ናቸው? ሊቆጥር ነው ተመልሶ። ይሄንን ነው ዛሬ እስልምናችሁን ተውና ተቀበሉ እየተባልን ያለን።